ይህ ወር ሳይሆን የሚቀጥለው ወር ያለው የመጀመሪያው ወራት እንጫወት። ግን የትኛው ወራት? ይሄ አምስተኛው ወር ላይ ላይክ አፕሪል አሁን አራተኛ ያለን አምስተኛው ወር ላይ ዛሬ ቀን ስንት ነው በፈረንጆች? ወይት ዛሬ በፈረንጆች ቀን 6 ነው። 3 ሰው ጋይስ፣ 3 ሰው ኦኬ። ሜይ 3 ጋይስ፣ 3 ሰው፣ አራት ሰው ጋይስ፣ ሌትስ ጎ 2 ሰው 3 ሰው ጋይስ፣ አንድ ሰው ሌላ አንድ ሰው ጋይስ፣ አንድ ሰው ትጫወቻለሽ? በጣም ደስ ይለኛል። እንጫወት። ኦኬ ሜይ 6 9 ሰዓት በሮክ ማለት ነው። ምን ማለት ነው? ፊት ጋይስ ይሄን ካሸነፍ ጋይስ ቀጣ ካለው ጋይስ ሌትስ ጎ አንድ ጋላክሲ ጋይስ ደብል ነው ጋይስ። ኤኒ ጊፍት ደብል ነው የምንሆነው። ኦኬ ቲንክ ሶ ጋይስ ዋን ጋላክሲ 3000 ነው ሙላ ጋይስ። በሁለት ነው የሚባል ጋይስ። ኤኒ ጊፍት ደብል ነው። ሌትስ ጎ ጋይስ። ኤኒ ጊፍት ኢዝ ደብል ነው ጋይስ። ጋይስ በሁለት ነው የሚባዛው። ሌትስ ጎ 3000 ነው ሙላ ነው ወደ ጣት እንድንሄድ እና ታዲያ ራስ ስለሆንኩኝ ታዲያ ምን ታደርገኛለህ ብራዘር? እዚህስ የምትናገረው ምን ለማድረግ ነው? ከብት እኮ ከስንት ጊዜ በኋላ ነው ማለት ነው ጌሙ? 28 ቀን ከ28 ቀን በኋላ ያ ከ28 ቀን ኦኬ። ወደፊት እናድርገው። ረዝሞ ነው ወይስ አጥሮ ነው? ረዘመ ጋይስ። 26 ኦኬ። ነው 19 ሲዲ ቲንክ ሶ ማች ኦኬ። አግዟት ጋይስ። ሁለት ጋላክሲ ጋይስ እንዳሁን እንደላከችው ሪንግ ላይት ግን በጣም ጠቃሚ እንደነገር እንደሆነ ታውቃላችሁ። በጣም ነው ይሰለቻል ምናምን ማለት ይሰለቻልም ሳይሆን ያስጠላል እንጂ እንደዚህ ስልክ ይዞ ማውራት ምናምን ትሽ ዛሬውን አነገዋሉ ምናምን ብዬ ነበር ላይቭ ላይ ያሰብኩት። ሲዲ ቲንክ ሶ ማች። ሌላ ሰው ጋይስ 3000 ነው ላ እሺ፣ ሌላ ሰው ጋይስ 3000 ነው ላ በቃ ዋን ጌም ነው እሺ የምንጫወተው። በሮዝ ዋን ጌም ቤስት ኦፍ 3 እናድርገው። ኦልራይት እሺ፣ ቤስት ኦፍ 3 19 እኮ እናደርገው ነበር። 19 እወጣለሁ ከዚህ ሀገር። ከዛ 25 ነው የምመልሰው። ከዛ በዛ ሳምንት ነው ማድረግ የምችለው። ኦኬ ችግር የለውም። ስለዚህ ቆይ እስኪ ዛሬ ቀን አይደለ 6 ነው ዛሬ። ስለዚህ በስንት ማለት ነው? ሜይ 6 ላይክ ሳምንት እንዴት ታዩታላችሁ ወገን? እዚህ ያላችሁት ሜይ 9 እና ጋይስ እንጫወት። ፋሚሊዎቼ ኖ ሜይ 9 አይደለም 3 ሜይ 3 ሪል ፋሚሊ ያለኝ ሰው ነኝ። እግዚአብሔር ምን ዝም ብለው ሁለት አንበሳ ቢገዙ ይበቃል። ዝም ብላችሁ የቀጠሮ ቀን አንዳንድ አንበሳ ግዙ። አንዳንድ አንበሳ እንዳለ ዱባይ ያላችሁት ብቻ ተበቃላችሁ። 10 ሰው አንዳንድ አንበሳ ቢገዛ 10 አንበሳ ወረደ። ከዛ ደግሞ ፋሚሊ ደግሞ ጊፍተር ምናምን ይጨመርበታል። አሁን እኔ ሪል ፋሚሊዎች የራሱ ጊፍተር ማድረግ እችላለሁ። የዛን ቀን አትሆኑም ትሆናላችሁ። መቼስ ለእኔ እንደዛ ማድረግ አያቅታችሁም። ሰው ኮንፊደንስ አለኝ በእናንተ ደግሞ እኮራለሁ እንጂ አላፍርባችሁም። እንደምታኮሩኝ ማለት ነው። እና አምሹር
አሸንፋለሁ ብዬ ባልገባም እንኳን ግን እንዳላችሁኝ አውቃለሁ ለማለት ነው። አልጎረንም ጋይስ ነው ማርያምን። እኔ ፋሚሊ ሪል ፋሚሊ አለኝ ታውቃለህ። እኔ እንኳን ሪል ፋሚሊ አለኝ፣ ግን ባለፈው ስለተጫወትኩኝ ያን ያክል ሜንሽን ማድረገው ሰው አይኖርም። በአሁን ጨዋታ እኔ ደግሞ ተጫወቼ አላውቅም። ብቻ ከአዳማቅሽ ችግር የለም። የአንቺን ቪዲዮ አይቶ የሚመጡም ወደ አንቺ የሚመጡም አይታጡም፣ ወደ እኔ የሚመጡም አይታጡም። የኔ ቪዲዮች አይተው ወደ አንቺ የሚመጡ አይታጡም። አትጫወት ነው ሰው እንጫወት። ፔሪ ሜይ 3 በኢትዮጵያ ማለት ነው። ከዚህ አሁን ስንት ሰዓት አለ በኢትዮጵያ? ግን አካውንት ይከፈታል አይከፈትም? ትልቁ የሚለው ነገር ሀሳብ ያዘኝ። በኢትዮጵያ 4 ሰዓት ይሁን 4 ሰዓት አሁን 3 ሰዓት ከምሽቱ 3 ሰዓት ከ22 ነው። ከዚህ ሰዓት በኋላ ከ40 ደቂቃ በኋላ ማለት ነው። ያ በእኛ 9 ማለት በሮብ 9 ጋይስ፣ በሮብ 9 ተስፋ እናደርጋለን። እንጫወት። እሺ ቀኑን ዲቴል ንገረኝና አሌክስዬ እንዲዘጋጅበት። ምንም መቀየር የለውም ምናምን። እኔም ወስኜ ስለወሰንኩኝ አንድ የቀጠሮ ጌም ያስፈልገኛል። እስከ መቼ ነው አካውንትሽ የሚከፈተው? እስኪ አላቅም መች እንደሚከፈት። እንዴ አንተ እንትን አለችን ጂሱስ ኦርኒንግስ እንትን ብሎ እኮ ነው። ማን ነው? የሌላ ሰው ነው። ኦኬ እና ሜይ 3 ማለት ነው። አሮን በኢትዮጵያ ስንት እንደሚሆን ዲቴል ቀኑ ስንት ነው? በቀን ስንት ነው? ካሁን ሜይ 6 አለን፣ አብሪል 6 አለን። አሁን ይሄ ወር 30 ቀን ነው። ከ27 ቀን በኋላ ኖ 6 ከ24 ቀን በኋላ ከ24 ቀን በኋላ ኪራዬ ችግር የለውም። ኧረ ሲጀመር እኔ አይደለሁም እኮ ያስወጣሁት ኪራ ራስህ ነው የወጣኸው። ታውቃለህ ዲስኮኔክት አለብህ እንትኑ ይሰማሃል። ዲስኮኔክት ብሎብህ ነው ኪራ፣ እኛ አይደለንም። ራስህ ነው የወጣኸው። እሺ ምን አልከኝ አሌክስ? በእኛ እስኪ ቀኑን እናምጣው ታዲያ። ኦኬ ጋይስ አምጡት። ሜይ 3 ስንት ነው በኢትዮጵያ? ሚያዝያ 25 ከምር ከአንድ ወር በኋላ ይሻላል። ከዛ በኋላ በጣም ቢዚ ነኝ ማለት ነው። በዓል ነው እኮ ያኔ። እናንቺ ምን ችግር አለ? የዕለት ሁለት በዓል ነው የምትይኝ ወይስ ፋሲካ አካባቢ ነው? ሚያዝያ 28 ኦሮሮ አይደለም። እና ታዲያ ፋሲካ መቼ ነው? ዲቴል ሜይ 9 ንግድ አለብኝ ጋይስ። ፋሲካ በስንት ነው? በቀን ስንት ነው ፋሲካ? ሚያዝያ ስንት ነው? አሁን መጋቢት፣ ሚያዝያ፣ ግንቦት ነው እና በ12 አይደል እንዴ? ፋሲካ በ12 ነው አይደለ? ሚያዝያ 28 እያለች ነው። ሚያዝያ 25 ምንድን ነው? ሚያዝያ 25 ምናምን ጉግል ላይ አይቼ እነግርሻለሁ፣ እጽፍልሻለሁ። እስኪ ንገረኝ ቀኑን። አሁን ከስንት ጊዜ በኋላ ነው? አንዴ ዋይት አሁን ማርች 6 ነው እንበል። አሁን ማርች 6